ሸዋ ላይ በሁለት ግንባር ፋኖ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ደብረ ሊባኖስና ክምር ድንጋይ ላይ ድል መቀዳጀቱን አስታወቀ። የአጼ አምደ ጽዮን ኮር ስር የሚገኙት ራስ አበበ አረጋይና ምኒልክ ክፍለ ጦሮች የድሉ ባለቤት ናቸው። አጼ ምኒልክ ክፍለ ጦርና የራስ አበበ አረጋይ ክፍለ ጦር በብልጽግናው ሰራዊት ላይ የወሰዱት ባለ የተጠናከረ ጥቃት ውጤታማ ድሎችን መጎናጸፋቸውን የገለጸው አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል የደብረ ሊባኖስ ወረዳ ዋና አስተዳዳሪን ጉዳት በማድረስ አጃቢዎቻቸው ላይ እርምጃ እንደተወሰደባቸው አስታውቋል። ይህን የከተማ ኦፕሬሽን የፈጸመው ደግሞ የራስ አበበ አረጋይ ሶስተኛ ሻለቃ ከክፍለ ጦሩ ቃኞች ጋር በቅንጅት መሆኑን የኮር ሚዲያና ኮሚኒኬሽን ክፍል ጨምሮ ገልጿል። ራስ አበበ አረጋይ ክፍለ ጦር በቅርቡ ወደ ክፍለ ጦርነት ደረጃ ያደገ መሆኑ አይዘነጋም። ሌላው የአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው አጼ ምኒልክ ክፍለ ጦርን በተመሳሳይ በሸዋ ጠቅላይ ግዛት መንዝ አውራጃ መንዝቃያ ወረዳ ክምር ድንጋይ ቀበሌ ልዩ ስሙ ስምቦች በተባለ ቦታ ላይ የብልጽግናውን 104ኛ አየር ወለድ ክፍለ ጦር ከፍተኛ ኪሳራ አድርሶበታል። ከንጋቱ 12 ሰዓት እስከ 2 ሰዓት ድረስ በተካሄደ አውደ ውጊያ 7 የኮማንዶ አባላቱ እርምጃ ሲወሰድባቸው በርካታ የሰራዊቱ አባላት ደግሞ ከባድና ቀላል የአካል ጉዳት አስተናግደዋል። በዚህ የፋኖ ጥቃት የተነሳም የማልሜዳ ሆስፒታል በአየር ወለድ ኮማንዶ ክፍለ ጦር ሰራዊት መጨናነቁን የሆስፒታል ምንጮቻችን ተናግረዋል። በሌላ ዜና የሲያ ደብርና ዋዩ ወረዳ የሚልሻ ጠርናፊ የነበሩት አቶ ደረጀ ዘውዴ በቅርቡ በአንድ ወጣት ጥቃት ደርሶባቸው ደብረ ብርሃን ሆስፒታል መግባታቸው የሚታወስ ነው። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተውን የብልጽግናውን ስርዓት በታማኝነት ማገልገላቸውን ለማሳየት ወጣቶችን በጅምላ በማፈስ ንጹሐንን በማሰቃየትና አስገድደው ገንዘብ በመቀበል ሲያሰቃዩ የነበሩትን ሚልሻ አንድ የከተማ ወጣት እርምጃ ወስዶባቸው ፋኖን ተቀላቅሎ ነበር። የሚልሻ ጠርናፊው በፋኖ ደምስ ንጋቱ ጥቃት የደረሰባቸው ምት ከፍተኛ ስለነበረ ሆስፒታል ቢገቡም ሕይወታቸው ሊተርፍ አልቻለም። በዚህ የተነሳ አስከሬናቸው ወደ ሲያደብር ወረዳ ደነባ ከተማ ሲገባ ፋኖ ጥቃት ይከፍትብናል በሚል ስጋት ከተማዋን በከፍተኛ ተኩስና በሰራዊት ከበባ በማድረግ ቀብሩ ሊፈጸም መቻሉን የአጼ አምደ ጽዮን ኮር ያደረሰን መረጃ ያመላክታል።